ጸለዩ ባስልዮስ ወጎርዮስ ስሉለ ቅዱስ መርቆሬዎስ ኃይለ ጽልመት ተሰደ ኃይለ ጽልመት ተሰደ። እንግዲህ የተሸፈነ ቤታችን ውስጥ ያለ በዜማ የምንለው የምናስተምረው የምናወራው ግን ደግሞ በደንብ ያላስተዋል ነው ያልተገነዘብ ነው የተሸፈነብን የተቀበረ እንደሆነ በመጽሐፍ ውስጥ ላስተውል ችያለሁ እና ቤተ ክርስቲያኒቱ በእውነት ይህንን በሲኖዶስ ደረጃ ብታየው እኛ ትንሽ ልጆች ብንሆንም ልጆቿ ብንሆንም ይህን ጥያቄ ግን ለመጠየቅ እንገደዳለን። በጣም ብዙ ቻሌንጅ ውስጥ ከተተኝ ማለት ስለዚህ በዚህ ሁለት ውስጥ መሃል ላይ ጣለኝ ማለት አንደኛ ይሄንን እንዲይዝና እንዲከተል ማንበብ መመርመር እንዳለብኝ በር ከፈተልኝ። ሁለተኛ ደግሞ አሁን ሄጄ እንዴት ነው ማደርገው የሚለው ባዶነት ስሜት ክርስቶስ ከዛሙታን በአብይ ኃይል ወስልጣን አጋዞ ለአዳም አሰሮ ለሰይጣን ሰላም እምይእዜሰ ኮነ ፍስሐ ወሰላም። ይህ በወንጌል አገልግሎት ማህበራት ህብረት ድምፀ ተሐድሶ የተሰኘው የሚዲያ አገልግሎት ነው። ለዛሬ ከ25 ዓመታት በፊት በኢትዮጵያ ቤተክርስቲያን ውስጥ ትልቅ የወንጌል ብርሃን የፈነጠቀ መጽሐፍ ታትሞ ለረጅም ዘመናት ብዙዎች ወደ ብርሃን እንዲመጡ ያገዘ መጽሐፍ ከ25 ዓመት በኋላ ደግሞ መድሎተ ጽድቅ በተሰኘ መጽሐፍ ውስጥ ለተቀበረ መክሊት የተሰጠውን ምላሽ በመተቸቱ ምክንያት ከሱ ምላሽ ጋራ ተያይዞ በ25ኛ ዓመት የኢዮቤልዩ በዓሉን አክብሮ እንደገና ታትሞ የወጣበትን ምክንያት በማድረግ ከመጽሐፉ ጋር ተያያዥነት ያላቸውን እንግዶች በዚህ የሚዲያ መርሃ ግብር ይዘን ቀርበናል። አብረን እንቆይ። ራስዎን ያስተዋውቁና ከተቀበረ መክሊት ጋራ እንዴት እንደተዋወቁ ቢነግሩን። እግዚአብሔር ይባረክ። እንግዲህ ስሜ መርጌታ ኤርምያስ ሙሉቀን እባላለሁ። በኢትዮጵያ ኦርቶዶክስ ቤተክርስቲያን ያቋቋም መምህር የነበርኩና ሙያዬ በሱ የነበረ ነውና እንግዲህ ከተቀበረ መክሊት ጋር እንዴት ተዋወቅ ለሚለው ሳስተምርበት በነበረ ጊዜ በደቀ መዝሙሬ አማካኝነት ነው። ደቀ መዝሙሬ መጽሐፉን ይዞ እንደው አልፎ አልፎ አንዳንድ ነገሮችን ይጠይቃል። ይሄ እንደዚህ ቢሆን ይሄ ምን ማለት ነው ሲል ያው እንግዲህ እኛ ከዜማው ጋር እንጂ ከፍቹ ከቃሉ ጋር ያን ያህል ግንኙነቱ ስለሌለ የብዙሃኑ ነው። እንግዲህ በነገራችን ላይ ይሄ የብዙ መምህራን የመርጌቶቹ ሐሳብ ከዜማው ላይ እና ከሪትሙ ከጭረቱ ከድፋቱ ላይ እንጂ ከሐሳቡ ላይ ያን ያህል ነው እና እንደሱ እያለ ብዙ ቀን ነው የሞገተኝ እንግዲህ እና ኋላ ግን እኔ እውነት ነው እያልኩ ሐሳቡን እያንሰላሰልኩ በቀጠልኩ ቁጥር ኋላ ግን ያው በብዙ ቦታ መጽሐፉን ሰጠኝ። መጽሐፉን አነበብኩ። መጽሐፉን ካነበብኩ በኋላ ግን ብዙ ጥያቄዎች ወደ እኔ መምጣት ጀመሩ። ምክንያቱም የእግዚአብሔርን ስፍራና የፍጡራንን ስፍራ በአንድ ላይ አድርገን ነው እንግዲህ የቀጠል ነው እና ከዚያ ባለፈ እንግዲህ እኔ ካነበብኩ በኋላ ጥሩ የሆነው ፍሬና ገለባውን ለይቼበታለሁ። የወንጌል ብርሃን የቃሉ ብርሃን ወደ እኔ መጥቷል። በዚያ እንግዲህ በዚህ ምክንያት ነው ከመጽሐፉ ጋር የተዋወቅኩት። መልካም ወንድሜ፣ ራስህን አስተዋውቅና አንተም መጽሐፉን እንዴት እንዳገኘህ እንዴት መጽሐፉ ወደ አንተ እንደደረሰ ብትነግረን። እሺ፣ አመሰግናለሁ። ስሜ ቄስ በኃይሉ ይባላል።
የቅድስት ሥላሴ መንፈሳዊ ኮሌጅ ምሩቅ ነኝ። እናም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያው ከ10 ዓመቴ ጀምሮ በድቁና ሳገለግል ነበረ። በአሁኑ ሰዓት ያው ወንጌል እግዚአብሔር ቃል በአግባቡ ከተረዳው በኋላ በዚህ የተሐድሶ እንቅስቃሴ አገልግሎት ውስጥ ነው የምገኘው እና የማህበራዊ ክርስቶስ ቤተክርስቲያን አገልጋይ ነኝ ማለት ነው። በዚህ ሰዓት እንግዲህ ከተቀበረ መክሊት ጋር የተገናኘሁት ቅድስት ሥላሴ መንፈሳዊ ኮሌጅ ውስጥ ነው 2004 ዓመተ ምህረት። ያው ብዙዎቻችን በቤተ ክርስቲያኒት ውስጥ መጽሐፍ ጋራ በተለይ መጽሐፍ ቅዱስ ጋር ያለን ግንኙነት ይታወቃል እና ይሄም መጽሐፍ ጥሬ ዘሩን በደንብ ከማየትና እንዲሁ ከማሳለም እንዲሁ ከማንበብ በቀጥታ ከማንበብ ዲቴል ነገሩን የማየት የመረዳት እንትን ኦፖርቹኒቲው ብዙ አይደለም። እንደዚህ ትርጓሜ ትምህርት ቤት ገብቶ ሰው ካልተማረ እዛም ተገብቶ ብዙ እንትን አለው እና ያው ቅድስት ሥላሴ መንፈሳዊ ኮሌጅ የመጽሐፍ ቅዱስ ትምህርት ቤት ነው። ስለዚህ መጽሐፉን በደንብ እንድናይ እንድንማር እድል የከፈተ ትምህርት ቤት ነው እና እዛ በገባሁ የመጀመሪያ ዓመት 2 ወር እንደቆየሁ ይመስለኛል። 2 ወር 3 ወር እና ትምህርት ቤቱ ሃንድ አውቶቹን ይሰጣል የምንማርባቸውን ኮርሶች እና እነዛን ኮርሶች ተማሪ አንብቦ ለመፈተን እንትን ይላል እና የኔ ልብ ውስጥ የነበረው መጽሐፍ ቅዱስን በደንብ የማወቅ ፍላጎት ነበረ በግሌ እና ዶርም የራሳችን ሎከር አለን። ስንተኛም ተነባብሮ ነው የምንተኛው። ማለት አንዱ ከላይ አንዱ ከታች ሆኖ ነው የትምህርት ቤት እንትን ስለሆነና አስታውሳለሁ ቀኑን ከትምህርት ከክላስ ተመልሰን ዶርም አረፍ ብለን ምሳ ሰዓት አካባቢ አረፍ ብለን እኔ ላይ ቆጡ ላይ ነው የምተኛው። ያው ከታች ወንድም አለ። ገደም ብዬ ወንድሞች እነዛ ያሉ ተማሪዎች ያነባሉ። ደቀ መዛሙርት ከምሳ በኋላ ተመልሰው አንድ አውት የተሰጠውን ያነባሉ እና እኔ አላነበብኩም፣ እያየው ነበረ። ዝም ብሎ ግን እንደው የሆነ መጽሐፍ ባነብ በተለይ መጽሐፍ ቅዱስን ሊያብራራልኝ ሊገልጥልኝ የሚችል መጽሐፍ ባነብ ብዬ እንዲሁ እያሰላሰልኩኝ አንድ ከኛ አካባቢ የመጣ ወንድም እዛ ደቀ መዝሙር ተማሪ ነበር እና እሱ ወደ 5ኛ ዓመቱ ነው። ድንገት ምናልባት እሱ ጋራ መጽሐፍ ካለ ቢሰጠኝ ብዬ ወደ እሱ ሄድኩኝ። ሲሄድ እንደ ድንገት እሱ አልነበረም፣ ግን ከእሱ ጋራ ዶርም ሜቶች የሆኑ ሰዎች ነበሩ። አንድ መነኩሴ እዛ ተቀምጠዋል፣ መጽሐፍ ያነባሉ እሳቸው እና አንኳኩቼ የገባውኝ ካለ እሱ እንደው መጽሐፍ ቢሰጠኝ ብዬ ነው የመጣሁት አልኳቸው። የእሱ ሎከር ያ ነው እና ከቻልክ መርጠህ ውሰድ አንብባሉ እና እኔ አጋጣሚ ነው ብዬ አላስብም፣ ግን እግዚአብሔር የመረጠው መንገድ ነው እኔን ለማዳን እኔን ወደ እውነት ለመምራት እና ወደ ዶርሙ ወደ ሎከሩ ሄድኩኝ። ከፈትኩ፣ አየሁኝ መጽሐፍቶች ተደርድረዋል እና ርዕስ እየመረጥኩ ሲሄድ የሆነ የተቀበረ መክሊት የሚል አይኔ ሳበኝ ማለት ነው። እና አንደኛ ርዕሱ እንደ ለስብከትም ወስጄ ባደርገው የሚል ካጠናው በኋላ፣ ሁለተኛ ነገር ደግሞ እንትኑ ሳቢ ስለነበረ ምን ተቀብሮ ይሆን የሚል ወሰድኩኝና ማንበብ ጀመርኩና መጽሐፉ ጋራ ስገናኝ የመጀመሪያ የተገናኘሁት እንዲህ ባለ መንገድ ነው። እግዚአብሔር ይመስገን። እግዚአብሔር ብዙ መንገዶች አሉት። ክብር ለእግዚአብሔር ይሆን። ቀጣይ ምርጌታ ወደ እርሶ ነው የምመጣው። መጽሐፉ በእርሶ ሕይወት ውስጥ ምን ለውጥ አመጣ? በአቋቋም ቤት ሳሉ መጽሐፉ የሰራው ስራ ካለ እግረ መንገዱን አያይዘው ቢገልጹልኝ። በእርሶ ሕይወትና እዛ በአቋቋም ቤት መምህር ነበርኩ ስላሉ መጽሐፉን የሚያገኙት ከደቀ መዝሙሩ ስለሆነ እስቲ በእርሶ ሕይወት ላይ ያመጣውን ለውጥ እና በዛ ቤት ውስጥ የፈጠረውን ነገር ያጫወቱን። እንግዲህ ዋናው ነገር መጽሐፉ በነገራችን ላይ ከዛ በፊት አንድ መጽሐፍ ሁሉን ሁሉ ይወቅ የሚል መጽሐፍ አንብቤያለሁ። ይህ መጽሐፍ መነሻዬ አይደለም። ያን ሀሳብ አንብቤ
ግን እንዲሁ በዝብርቅርቅ ባለ ሀሳብ ላይ ነው። ምክንያቱም እነዚህ መጻሕፍት እነዚህ ዚቆ ጋር ያሉ ችግሮች በየቀኑ ነው ማገኛቸው እኔ። ምክንያቱም ደቀ መዝሙሩ ባስተማርኩ ቁጥር ሀሳቦቹ ይረብሹኛል። እና እንግዲህ ምንድን ነው ለውጡ? ነፃነት፣ ሰላም፣ እረፍት ነው። እንግዲህ ሰው በማንኛውም ጊዜ የነፍሱ ጥያቄ ሁሌም አለበት ሰው፣ ማንኛውም ሰው። ስለዚህ እሱ ጥያቄ ሁሌም እረፍት ነስቶ ነበርና እንግዲህ ከዚያም በኋላ ምንድነው የሆነው? መጽሐፉን ደጋግሜ በማንበብ ዚቁ ላይ ያለውን ችግር ነው መለየት የጀመርሁት። ከዚያ ዚቁን በመለየት ከመጽሐፍ ቅዱስ ጋር በማስተያየት ዘውዲያ መጽሐፍ ቅዱስን ለማጥናት ትልቅ በር አገኘው ማለት ነው። እንግዲህ ጸሐፊው እዚህ መጽሐፍ ላይ ያስቀመጡት አንድ ቃል ሚካኤልን የሀበነ ምሕረቶ ወምድርኒ ተወፈሪሃ የሚለው እንግዲህ መዝሙረ ዳዊት ነው። ይህ መዝሙረ ዳዊት መዝሙር 85 ቁጥር 12 ነው የሚገኘው። እንግዲህ እግዚአብሔርን የሀበነ ምሕረቶ ወምድርኒ ተወፈሪሃ የሚለውን ቃል ነው እንግዲህ ለውጦ እንግዲህ ሊቃውንቱ በዚህ መንገድ ነው የሚያዜሙት። ይህ በጣም ውስጤን ከያዘው አንዱ ሀሳብ ነው። ለምን የእግዚአብሔርን ስፍራ እንዴት ፍጡራን ይይዛሉ የሚለው ጥያቄ ሁሌም በውስጤ እየተቸገርኩ መጣሁ። የሚገርመው ይህ ብቻ ሳይሆን መልኩ ሌላ ድርሰቶች አሉ። እነሱ ራሱ በጣም ይረብሻሉ። የተለያየ ሀሳብ ነው ያላቸውና ከዚያ ምንድን ነው የሆነው? እንግዲህ እግዚአብሔር በጎ ነገርን ይሰጣል፣ ምድራችንንም ፍሬዋን ትሰጣለች የሚለውን ነው። እንግዲህ ሚካኤል ምሕረቱን ይስጠን፣ ምድርን ፍሬዋን ትስጠን ነው የሚል። ግን ይህ ስፍራ ይህ ቦታ የማን ነው? የእግዚአብሔር። ይህ እንግዲህ ከፍጡራን ጋር የተደረገ ትክክል ያልሆነ መጽሐፍ ቅዱሳዊ ትምህርት መሆኑን እንደዚህ በሚል መንገድ ነው ያየሁ የቀጠልኩት። ከዚያ አንድ ቀን በተለይ አንድ ነገር በጣም ውስጤን ሳበው። በዚህ በደቅስዮስ በሚባለው ክብረ በዓል ውስጥ እሳት መንመሩ ማይ ጠፈሩ ለደቅስዮስ ለእግዚአ ኩሉ ምንድን ነው የሚለው? ለሁሉ ጌታ ለደቅስዮስ መንበሩ እሳት ሰማዩ ውሃ ነው ነው የሚል። እንግዲህ ነገር ግን ዙፋኑ የእሳት የሆነው የማን ነው ስንል ግን ልብሱ እንደ በረዶ ነጭ፣ ራሱም ጠጉር እንደ ጥሩር ጥጥ ነበረ፣ ዙፋኑ የእሳት ነበልባል ነበረ ይላል ዳንኤል 7 ላይ። ዳንኤል 7 ከቁጥር 9 የእሳት ፈሳሽ ከፊቱ ይፈልቅ ይወጣ ነበረ፣ 1000 ጊዜ 1000 ያገለግሉት ነበረ። ይህ ስፍራ እንግዲህ ለማን ተሰጥቷል ማለት ነው? ለፍጡር። ምንድነው ለደቅስዮስ አሁን ይህን መንበር የሰጡት ለምንድን ነው? በታምረ ማርያም ላይ አንድ ትምህርት አለ። እመቤታችን ታምረ ማርያምን ስለጻፈላት የወርቅ ወንበር ሰጥተዋለች የሚል ትምህርት አለ። አሁን ያን ወንበር ለማነጻጸር ነው እንግዲህ ሁሉ ችግር የተፈጠረ። ይህን ወንበር ግን የምንድን ሆነ? የእሳት ወንበር፣ የእሳት መንበር ወስደው ከማን ጋር አላተሙት? ከእግዚአብሔር ክብር ጋር ማለት ነው። ይህ በጣም ትክክል ያልሆነ መጽሐፍ ቅዱሳዊ ያልሆነ ትምህርት እየሆነ ቀጠለ ማለት ነው። ከዚያም በኋላ ምንድን ነው ደግሞ እውነቱን ካሰየት ደግሞ እንድለይ አድርጎኛል። ምክንያቱም ይህ ሀሳብ ከዚያም በኋላ አንድ ሀሳብ ሲያመጣ ሌሎችን ማየት ጀመሩ። እንግዲህ ምክንያቱም አንደኛ የህይወት ብርሃን የወንጌል ብርሃን የሆነው ይቀጥላል እዛም በኋላ እና እንደዚህ በመሆኑ ምክንያት አሁንም መጽሐፈ ዚቅ የሚባለው ሌሎቹ ሰዓታት የሚባሉ መጽሐፍቶች ብዙ እንደዚህ ያሉ ነገሮች አጭቀው ይዘዋል እና ወንድሞቼ ሊቃውንቱ ይህን መጽሐፍ አይተው ይህን መጽሐፍ ወንድሞቼ ሊቃውንቱ ብቻ ሳይሆን የሲኖዶስ ሊቃውንቱ ጉባኤ የሚባለው በራሱ ይህን ትችት ተቀብሎ ማስተካከል እና ለብዙዎቹ ደግሞ ቢያነቡና እንደኔ ወደ እግዚአብሔር ሐሳብ ወደ ሆነው ወደ መጽሐፍ ቅዱስ መምጣት ቢችሉ እና ህይወቴ ደግሞ በጣም ለውጥ
ወደ እግዚአብሔር ሀሳብ ማምጣት ይችላል። የዘላለም ሕይወት የሚባለውን አግኝቻለሁ። ከእግዚአብሔር ጋር ተዋውቂያለሁ። ከዚያም በፊት ከዜማ ውጭ ምንም የለም። ማህሌቱን ገባለን እንወጣለን፣ አበቃ። ስለ መንፈሳዊ ነገር የሚያስተምሩ የሚሰብኩ ሌላ ሊቃውንቶች አሉ። እኛ ከደቀ መዛሙርቱ ጋር ዜማውን ከማዜም እዚህ ጋር ይደፋል፣ እዚህ ጋር ይጭራል፣ እዚህ ያሳርፋል ከሚል ውጭ መንፈሳዊ ነገሩ እኛ ዘንድ አልነበረም እና ከዚህ የተነሳ መጽሐፉ በጣም ለእኔ የእግዚአብሔርን ሀሳብ ማወቅ እንድትችል በር ሰጥቶኛል ማለት ነው እና ከዚያ ቀጥሎ ለሕይወቴ ለውጥም መንገድ ሆኖኛል ማለት ነው። ከዚያ በፊት እንግዲህ በነገራችን ላይ ቅድም ያ መጽሐፍ የሰጠኝ ደቀ መዝሙሬ ነው። እንግዲህ መጽሐፍ ቅዱስ የመሰከረልኝ ጌታን እንዳውቅ እውነቱን እንድረዳ የረዳኝ የገዛ ተማሪ ነው። በነገራችን ላይ አንዳንድ ጊዜ እኛ በዛ ቤት መምህር ስትሆን እንኳን ደቀ መዝሙርህ ሌላ ሰው እንኳን ልፍ ብሎ ለማስተማር ከባድ፣ ምክንያቱም እንትሉ ቦታው አይፈቅድም። ግን ልጁ በጣም ግፊት እኔ ጋር ያለውን መንፈሳዊ ነገር ጥማት እያይ ስለነበረ በብዙ መንገድ እንግዲህ ከእግዚአብሔር ጋር ረድቶኝ ከዛም በኋላ እንግዲህ ወደ መጽሐፍ ማንበብ እንግዲህ ይህም መጽሐፍ ብቻ ሳይሆን በጣም ብዙ የታድሶ ወንድሞች ብዙ መጽሐፍ ጽፈዋል። እነሱን ሁሉ በማንበብ እንግዲህ የኔ የህይወት ለውጥ አሁን በደረስኩበት ልክ ሆኗል ማለት ነው። ምናልባት ከእሱ ጋር አያይዘው በዛ በአቋቋም ቤት ሌሎቹ ላይ የፈጠረውስ እንደው ይህ መጽሐፍ ደርሷቸው ከዚህ ጋር የሚያነሱት ወይም ደግሞ እርስዎ ከዛ በኋላ ካወቁ በኋላ ከሌሎች ተማሪዎች ጋር በሚያደርጉት ግንኙነት በአቋቋም ትምህርት ቤት ውስጥ የፈጠረው ነገር ካለ እንግዲህ ምንድነው የሆነው? በሌላ ጊዜ ደግሞ ይህን አንብቤ እኔ ራሴን መጽሐፍ ቅዱሳዊ እውቀቱን ከተረዳው በኋላ እያስተማርኩ በነበርኩበት ሰዓት አንድ የድጓ መምህርና የቅኔ መምህር የሆኑ መምህሬ ነበሩ። በጣም መጽሐፍትን የሚመረምሩ ናቸው እና ብዙ ጊዜ ይህን የጎንደርን አቋቋም የሚተቹ አይነት ናቸው። በቃ ወደ ምንድነው አንድ ጊዜ ቃል በቃል ያሉኝ መጽሐፉን ካነበቡ በኋላ በእውነት ይሄ ሰው ሊቅ ነው፣ እንዴት ነው? እኔ በሁልጊዜም መቃወመው ሀሳብ ይህ ነበረ። የጎንደር ሊቃውንት እኮ አሉ ጩኸት እንጂ ግስ መገሰስ አያውቁም። ይሄ ፍቺውን አያዩትም፣ እንዲሁ ዝም ብሎ ጩኸቱን ብቻ ነው እና ከዚያም በኋላ እሳቸው በጣም ተደሰቱ። ሌላ መጽሐፍ አምጣ ብለው ሌላ መጽሐፍ ሰጥቻቸው እንግዲህ በጣም አቋቋም ላለመስማት ጆሯቸውን ጠምጥመው ወደ ቤተ ክርስቲያን የሚገቡ አባት ናቸው። በጣም አዋቂ የሚባሉ ናቸው። ድጓ በጉንጩ የሚል ቅጽልም አላቸው። ነገራችን ከእውቀታቸው የተነሳ ድጓ በጉንጩ የሚል ቅጽል ስም አላቸው እና እነዚህ አባት ምንድነው ይህንን መጽሐፍ ከሰጠኋቸው በኋላ ሌሎቹንም ሀሳብ ለእኔ እንደውም ሌሎቹ እነዚህንስ አይታቸዋል ወይ እነዚህንስ አይታቸዋል ወይ በሚል ከመልክ ከተለያየ ምክንያት ሀሳብ አምጥተው እንትን ያስረዱኝ ነበረ፣ ይነግሩኝም ነበር። እንግዲህ ጊዜ ስለማይበቃን እንጂ ያነሷቸውን ሀሳብ ማንሳት እችል ነበር። ግን ወደውኑ እኔ ቃሉ ወደ እኔ ሲደርስ ሲገባይ እንግዲህ ወደው እንትላልኩና በአንድ ወቅት ምን አደረግኩ? ይቤ ሚካኤል ሰባይኮ በዮርዳኖስ ሚል እንዲሁ ደግሞ ይቤ አብ ሚል ነው። እንግዲህ ይህን ደግሞ ለሚካኤል ተሰጥቷል እና ምን አደረግኩ? እንግዲህ የሚወረበው ይቤ ሚካኤል ሰባይኮ በደብር ተብሎ ነው። እኔ ግን እንግዲህ የዛን ጊዜ በጣም የወንጌል ግለት ከመድረሱ የተነሳ ይህን ቀይሬ የወረፍኩበትን ጊዜ አስታውሳለሁ። እንደው ምናልባት በዚሁ አጋጣሚ ሙያም ስለሆነ ቃሉን እንትሉን ወረቡን ብለው ደስ ይለኛል። ይቤ አብ ይቤ አብ
ሰባኮከ በደም ይቤ አብ ሰባህኮከ በደም በቅድመ ዮሐንስ ሰባህኮከ በደም። እንግዲህ ይህ ቃል ምንድን ነው የሚለው? በደብረ ታቦርና በዮርዳኖስ ዝንቱ ወልድየ ዘአፈቅር ወሎቱ ስምዎ ብሎ አብ ተገንቶ የተናገረበትን ሐሳብ ወስደው ለማን ሰጥተውታል? ለሚካኤል ማለት ነው። እና ይህን ብሰወር በጣም ሊቃውንቱ ተረበሽ፣ ሊያስቆሙ ሁላ ፈለጉ። ድጎም ይቤ አብ ነው የሚል መጽሐፍ ቅዱሱም የማቴዎስ ወንጌል ምዕራፍ 3 የማቴዎስ ወንጌል ምዕራፍ 17 የሚለው ይቤ አብ ነው ብዬ እኔም ብዬ እንግዲህ ወረብኩት። ከዛ ሊቃውንቱ ግን ይቤ ሚካኤል እያሉ ጸነጸሩ። እንግዲህ ስለዚህ እኔ በዚህ ምክንያት እንኳ ማህሌት ላይ የእግዚአብሔር ሐሳብ ለምን ተጣሰ፣ ለምን ለሌላ ለፍጡራን ተሰጠ በሚል ቅንዓት እንግዲህ ይህ በጣም ድፍረት ነው። እዛኛ ቤት አንድ ነገር ለወጥ አድርጎ ማለት አይቻልም። ከአንዷ ንቅንቅ ማለት አይቻልም። አንዷን ጨረት እንኳ ድፋት ማድረግ አይቻልም። እንደሱ ማድረግ እንኳ ሞክሬያለሁ። እንግዲህ ከዚያም በኋላ ያ ግን ብዙ ችግር አምጥቶብኛል። ሌላ መሳደድ፣ ሌላ እንዲህ ሆኗል። መጽሐፍቱን ሌሎች ቀድሞ የሚያውቁ የነበሩ አባቶች እዚህ መጽሐፍ ነው እንዲህ የሚል የሆነ የተሐድሶዎች መጽሐፍ የተቀበረ መክሊት የሚል መጽሐፍ ላይ እንዲህ ሚል አይቻለሁ የሚል ነገር ሰማሁኝ። እናንተም ታውቁታላችሁ ማለት ነው በሚል እኔም እና እኔን ብቻ ሳይሆን መምህሬን ይህ ሐሳብ መግዛት ችሏል። በጣም ማንም ከፊታቸው ማንም መቆም የማይችሉ መምህሬ ማለት ነው በዚህ መጽሐፍ። እና ይህ መጽሐፍ በጣም ጥቅም ሊሰጥ የሚችል ነው። በተለይ ለእኛ ለቤተ ክርስቲያን ወንድሞች ብዙ ሐሳብ በግዕዝ የታጨቀ ቢሆንም እንዲህ በዜማ ሲሰማ በጣም ያምራል። ሌላው ሰው ሲሰማ አሁን ዜማውን ድምፀ ተሰማውን እንጂ ከውስጥ ያለውን ችግር አይደለም። ቅድም እንዳየነው እንግዲህ ደቅሲዎስ የእግዚአብሔርን የእሳት መንበር ቀምቷል። አሁን ደግሞ እዚህ ጋር ደግሞ ሚካኤል ደግሞ መጥቶ የእግዚአብሔርን የአብን ስፍራ ነጥቆ ክርስቶስን ዝንቱ ወልድየ ዘአፈቅር እንደሚለው የሚያስብል ነው። እና ሊቃውንቱ ይህንን በዜማ እያሉ ከሚኖሩ ሊቃውንት ጉባኤውም የጎንደር ሊቃውንትም የሚባሉቱ የዚህ ሐሳብ የዚቁ ሐሳብ እነሱ ጋር ስለሆነ ይህንን ቢያስተካክሉ የኛ የተሐድሳውያን ጩኸት፣ የሌሎችም ሊቃውንት ጩኸት፣ የዚህ መጽሐፍ ጥያቄ ይህ ይመስለኛልና ይህንን መልእክት ነው ለሊቃውንቱ ማስተላለፈው። ጌታ ይባርኮት። ግሩም ዜማ ሰማን። ዋና ነገሩ እዚህ መጽሐፍ ውስጥ ፍሬ ነገሩን ከእግዚአብሔር ቃል ጋር የማመሳከር አይን ገላጭ እንደሆነ እንጂ ከዜማው ጋር በውስጥ ካለው ነገር ጋር ሳይሆን ከፍሬ ሐሳቡ ከመልእክቱ ከእግዚአብሔር ዘላለማዊ ሐሳብ ጋር ብዙ አይን ገላጭ የሆኑ መልእክቶች እንዳሉት ነው የነገሩኝ። ይሄ ዜማ እንደሚቀጥል በእግዚአብሔር ቃል እውነት ተገልጦ በደንብ ወደ ህዝቡ በተለይ ደግሞ ይሄ ሊቃውንቱ ጋር እንደዚህ ካላግባባ ምዕመናኑ ጋር በምን መልክ ነው የሚደርሰው? ይሄ እግዚአብሔር እውነት ምናልባትም የዚህ መጽሐፍ አንዱ ጥቅም ሊቃውንቱ ጋር ብቻ ሳይሆን በቋንቋም ያ በግዕዝ የተጻፈው ጽሑፍ በአማርኛም ጭምር ሌሎች እንዲረዱት በሚያስችል መልኩ ያየበት እንደሆነ የገለጡበት ነው። በድጋሚ ክብረት ይስጥልን።
ወደ ወንድሜ ቄስ በኃይሉ መጥቻለሁ። መጽሐፉን አንተስ አንብበህ ስትጨርስ ምን ተሰማህ? ምንስ ወሰንክ? ውሳኔህ ምን ሆነ? እግዚአብሔር ስም የተመሰገነ ይሁን። እንግዲህ በዋናነት መጽሐፉን ሳነብ የመጽሐፉን ደራሲ አሰብኩ። መጽሐፉ ይዘቱ ውስጥ ያለው የያዘው መልእክት ደግሞ ከኔ ጋር በደንብ የሚሄድ ለኔ የተጻፈ እንደሆነ በደንብ ማስተዋል ችያለሁ። ምክንያቱም እኔ በቤተ ክህነት ስር ነው ያደግኩት። ከልጅነት ጀምሮ ከቤተ ክርስቲያን ጥላ ስር ነው ያደግኩት እና ይሄንን ሌላ ሰው ቢነግረኝ ብዙ ልቀበል አልችልም። አሁን እዚህ ውስጥ ያለውን እውነት ማለት ነው እና ለኔ በሚገባኝ ለኔ በማቀው በምረዳው አውድ ስለቀረበ በደንብ ሞግቶኛል ማለት ነው። እንግዲህ ምንድነው በዋናነት መጽሐፉን ከወሰድኩ በኋላ እያነበብኩ ልጆቹ እንዳልኩህ ዶርም ውስጥ እያነበቡ ነው ሌላ መጽሐፍ፣ እኔን ይዤ ማንበብ ቀጠልኩ እና የእራት ሰዓት አለፈ። አልገባሁም፣ ቀጠልኩኝ እያነበብኩ። ሲጀምር መጽሐፉ ካየኸው ኦርቶዶክሳውያን የዘመናችን የጥንት ትምህርት የቤተክርስቲያን ትምህርት ግን ደግሞ ኦርቶዶክሳውያን ዘመነኛ ኦርቶዶክሳውያን ሊቃውንት እንደጻፉት ብሎ ነው የሚጀምረው ከፊት ለፊት ገጽ ማለት ነው። እና ደግሞ ዲያቆን አግዛቸው ነው የሚለው የኛው ሰው ነው። ቀጥሎ ደግሞ እዛ መጽሐፉም ትምህርቱም የኦርቶዶክሳውያን ትምህርት እንደሆነ ይገልጣል። በእርግጥም ወደ ውስጥ ዘልቄ ስገባ የኦርቶዶክሳውያን ትምህርት ነው፣ የቤተክርስቲያኒቱ ትምህርት ነው። ከርዕሰ ጉዳዩ ጋር የተቀበረ መክሊት ከማለቱም ጋር ተያይዞ ደግሞ የተሸፈነ ቤታችን ውስጥ ያለ በዜማ የምንለው የምናስተምረው የምናወራው ግን ደግሞ በደንብ ያላስተዋል ነው ያልተገነዘብ ነው የተሸፈነብን የተቀበረ እንደሆነ በመጽሐፍ ውስጥ ላስተውል ችያለሁ እና ሩቅ ሳልሄድ እዛው ምንጩን እንዳገኝ በር ሆኗል ይሄ መጽሐፍ ማለት ነው። በዋናነት መጽሐፉ ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተ ክርስቲያኒት ውስጥ ያለውን ስፍራ እንዲሁም ደግሞ መጽሐፍ ቅዱስ ሊኖረው የሚገባውን ስፍራ የከለከሉ ብዙ መጽሐፍት በዙሪያችን እንዳሉ እናም ደግሞ በተለይ ይሄ በእንግሊዝኛው ሲንክሪሲዝም ይባላል፣ ቅይጥነት የወንጌልን እውነት የመጽሐፍ ቅዱስን እውነት የመቀየጥ እና ሰዎች የጠራውን እንዳይጠጡ የማደፍረስ ጉዳይ እንደነበረ መጽሐፉ በደንብ አሳይቷል። ደፍርሷል ነው እንጂ እውነቱ አለ፣ ግን ደፈረሰ እንዳይጠጣ በትክክል ምእመናን ያንን እውነት እንዳያገኙት፣ የቤተ ክርስቲያን መምህራን ያንን እውነት እንዳይሰብኩት ድፍርስርስ እንዲል ያደረጉ ትምህርቶች በየጊዜያቱ እንደገቡ እና በተለይም ዚቅን በተመለከተ በደንብ ማብራሪያ የተሰጠበት መጽሐፍ ነው እና ይሄንን ልቋቋመውም ልሞግተውም አልቻልኩም። አንደኛ መጽሐፉ የእግዚአብሔርን ቃል መሰረት አድርጎ ስለሆነ እያወራ ያለው የእግዚአብሔርን ቃል መቋቋም የምችልበት አቅም አልነበረም። ከዛ ካነበብኩ በኋላ ጎን ለጎን መጽሐፍ ቅዱስንም እያስተያየው ለማየት ሞክሬያለሁ። የሚለው እውነት ነው፣ ደግሞ ማቃቸው ናቸው። እዛ ውስጥ የተጠቀሱትም የቤተ ክርስቲያን ትምህርቶች የሚዜሙትም የዜማ እንትኖች በትክክል ማቃቸው ናቸው። ስለዚህ ከመጽሐፍ ቅዱሱ ጋር የማመሳከር ጉዳይ ነው። አመሳከርኩ፣ ምንም ልዘለውም አልችል ነው እና የቤተ ክርስቲያኒቱ ትምህርት ነው። ስለዚህ ወደ እግዚአብሔር ቃል በደንብ መራኝ ማለት ነው። እዛ ውስጥ ሆኜ አንደኛ የተሰማኝ ልክ አንብቤ ከጨረስኩ በኋላ የተሰማኝ አንደኛ ባዶነት ተሰማኝ። የመጀመሪያው እስከ ዛሬ እንግዲህ ተስፋ አድርጌ ነው የመጣሁት እዛ ትምህርት ቤት ወጥቼ ሰባኪ መሆን እፈልጋለሁ፣ ማገልገል እፈልጋለሁ ቤተ ክርስቲያንን። ግን ደግሞ ከዚህ እውነት ጋር ሳነጻጽረው ሄጄ የማገለግለው ማህበረሰብ ችግር ውስጥ እንዳለ አመላክቶኛል። ልደርስለት ይገባል። ግን ደግሞ ካለው ስፋት ካለው ቻሌንጅ ተነስቼ ውስጤ ባዶነት ስሜት ተሰማኝ። አሁን እንዴት ይሄ ሊደረስ ይችላል? እኔ ገባኝ፣ እንዴት ላደርገው ይችላል የሚለው ተራራ ሆኖ ታየኝ ማለት ነው። ሁለተኛ ግን
ወጣት ስለሆንኩኝ ሳልከስር ሳልደክም ከዚህ በኋላም በእድሜ እንደ ብዙ ዓመት ሳልንገታገት ጌታ ባጭሩ በመድረሱ እኔ ጋር በማግኘቴ ደስታ ተሰማኝ እና ቁጭትና ይሄ የተራራ ሆኖ የምታየት ቻሌንጁ የባዶነት ስሜትና ደግሞ ጌታን የማግኘቴ ጉዳይ ደግሞ ይሄንን እውነት የማግኘቴ ጉዳይ ደግሞ ተስፋ ብርሃን ደስታ ወደ ልቤ መጥቷል እና ድብልቅልቅ ስሜት ውስጥ ነው የገባሁት። በአንዴ በቃ እሰይ ምናምን ብዬ ወደ እንትን አልገባሁም፣ ግን በጣም መረበሽ ስሜት ውስጥ ነው የገባሁት እና በዚህ አይነት እንትን ውስጥ ሆኜ የተቀበረ መክሊትን በደንብ የጻፈውን ሰው እንዴት ማግኘት ይችላለሁ? ይሄን ሰው ሌላ መጽሐፍ ይኖረው ይሆን? ባገኘው ሌሎች የምጠይቀው ብዙ ነገር ይኖረኛል የሚል ሰውየውን ለማግኘት የማሰብ ከዛ ደግሞ ሌሎች መጽሐፍቶች ካሉት እነዛን መጽሐፍቶች የማግኘትና ሰርች የማድረግ ጉዳይ እንትን አለኝ። ከዛ ደግሞ መጽሐፍ ቅዱስን በደንብ ማወቅ እንዳለብኝ መራኝ ማለት ነው። የእግዚአብሔርን ቃል እንዳውቅ መሪ ብርሃን ሆኗል። በተቀበረ መክሊት መጽሐፍ ቅዱስ ነው እያልኩ አይደለም፣ ግን ደግሞ ይሄንን የእግዚአብሔርን ቃል እንዳነሳና እንዳነብ በር ከፈተልኝ። አሁን በቅድስት ሥላሴ መንፈሳዊ ኮሌጅ ውስጥ የመቆየቴን ዓላማ በደንብ አብራራልኝ። ከዚህ በኋላ ከቆየሁም እዚህ ይህንን በደንብ ማወቅ አለብኝ የሚል እንትን ጭሯል ማለት ነው በልቤ ላይ። ከዛ እንግዲህ መጽሐፉን መለስኩኝ ማለት ነው ለዛ ሰው። ስመልስ ደነገጠ። እንዴት ወሰድከው? እንዴት አገኘኸው? በምን ማን ፈቅዶልህ አለኝ። አይ በቃ የሆነ ነገር ገብቶኛል፣ ቀጥዬ ማንበብ እፈልጋለሁ። ይሄ ሰውዬ የምታውቀው ከሆነ ብታገናኘ እና ሌላ መጽሐፍም ካለው ብትሰጠኝ አልኩት። የምር ግን ምንም አልተሰማህም? በቃ ምንም። ምክንያቱም ያሰበው ድንገት ይህንን መጽሐፍ በዛ በኮሌጁ ማህበረሰብ ወስጄ ማስረክብ ትምህርት ቤት ጋር ላጋጨው የምችለው አይነት አድርጎ ስላሰበ ፍርሃት ነው የተሰማው። ግን ይህ ሰው በዛ በቆይታዬ እንግዲህ እንዳስተዋልኩት የእግዚአብሔርን ቃል የሚያውቅ የሚረዳ፣ እነዚህም መጽሐፍቶች በደንብ ያወቀ የተረዳ ሰው እንደሆነ፣ የእግዚአብሔርን ቃል በደንብ የሚያስተውል ሰው እንደሆነ ተረዳሁኝ። እንደ እውነቱ መነኩሴ ነው ደግሞ። ስለዚህ ሌላ መጽሐፍ አቀበለኝ፣ ሁለተኛ መጽሐፍ። ያ መጽሐፍ እነዛ መጽሐፍቶችንም አስታውሳቸዋለሁ። መቅደስ የገቡ መናፍቃን የሚል ነው እሱም በጣም ሳቢ ነው። ግን የሚገርመው ነገር እሱንም ስወስድ ስለተያያዘ ለማንሳት ነው። ምላሽ የሰጠኝ መስሎኝ ነው ያሰብኩት። ማለት በቃ ይሄኛው ማርከሻ ይሆናል ብዬ ይመልስልኝ ይሆን ብዬ መቅደስ የገቡ ነው የሚለው። ስለዚህ እነዚህ መናፍቃን አሁን ይሄ የተጻፈው ይሄ አንድ መናፍቅ ነው የጻፈው ማለት ነው። ስለዚህ እነዚህን ይመልሱልኛል ብዬ ነው ያሰብኩት እና ከዛ በፊትም በእርግጥ ወደ ኮሌጅ ከመግባቴ በፊትም እዛ ቤተክርስቲያን ማገለግልበት በድቁና ማገለግልበት ቤተክርስቲያን የላኩኝ ሰዎች ምክር ሲሰጡኝ ሰጥተውኛል። ተሐድሶ ሊኖር ይችላል፣ ልታገኝ ትችላለህ፣ ሊገጥምህ ይችላል የሚል እንደዚህ አይነት ቅድመ እንትን ሰጥተውኝ ነበረ። እንደው ስትሄድ ዝም ብለህ መጽሐፍ ቅዱስ ትምህርት ቤት ነው ብለህ ሁሉንም አትቃርም፣ ሄደው እንትን ሊሉህ ይችላሉ የሚል ማለት ነው። እና አይምሮ ውስጥ ተሐድሶ ስስል አንደኛ ቀንድ ያላቸው አድርጌ ነው ማስበው፣ እውነታው ማለት ነው። የልጅነት አይምሮም ሊሆን ይችላል። ሁለተኛ ደግሞ ፈጽሞ የእግዚአብሔርን ቃል ማያውቁ ከሃዲያን ከእግዚአብሔር እውነት የራቁ እንደሆኑ ነው ማስበው። አይምሮ ውስጥ የነበሩ ናቸው እና ቤተክርስቲያን ሰዎች እንደሆኑ ቤተክርስቲያንን የሚያውቁ የእግዚአብሔርን ቃል የሚያውቁ ሰዎች እንደሆኑ አይደለም ማስበው እና ያንን መቅደስ የገቡ መናፍቃንን መጽሐፍ ሲሰጠኝ የጎንደር ሰዎች ናቸው፣ ቅድስት ሥላሴ መንፈሳዊ ኮሌጅ የተመረቁ ናቸው ይላል ደግሞ እንትኑ እና አነበብኩት። ግን መቅደስ የገቡት ራሱ የኛዎቹ ሰዎች ሆነው አገኘሁኝ እና ማለት የኛዎቹ ካህናት የኛዎቹ አስተማሪዎች እነሱን ነው መናፍቃን የሚለውና የተቀበረ መክሊት ሁለተኛ እድል ከፈተልኝ ማለት ነው እንዳነብ እና ወንጌልን በዛ አማካኝነት እንድረዳ እንዳውቅ በር ከፈተልኝ። አዎ እንግዲህ አሁን ያኔ የነበረው ምንድነው ዳይላማ ውስጥ ጣለኝ። ምንድነው የመጀመሪያው ልቤ እንደዛ የሚፈርስ አይነት ሰዎች እንደዛ አይነት ሰው አልነበርኩም። እንደው
አንደኛ ባክግራውንድ እኔ ባክግራውንድ በቤተሰብም ኦርቶዶክሳውያን ናቸው። እንደውም በእናት በአባት እንደዚህ ወደኋላ ስንሄድ የቤተ ክህነት ሰዎች ምናምን ያሉበት እንደዛ ነው። እንደዛ ከሆነ ደግሞ በልጅነት አይምሮህ የሚጫነው ነገር አለ። ለዛም ነው ወደ ቤተ ክርስቲያን ቀርቤ እንዳድግ የሆንኩት እና በቀላሉ ምለቅ አይነት ሰው አይደለሁም። የተቀበረ መክሊት በእኔ ህይወት ውስጥ ያደረገው አንድ ነገር ይሄንን ለብዙ ዘመን የተካበ ነገር ገለጠው ማለት ነው እና ኩዌሽን ጥያቄ ውስጥ ከተተኝ ማለት ነው። በቃ ይሄ አሁን የሚሄድበት ትራክ ቀይ መብራት አለው። ይሄንን የእግዚአብሔርን ቃል መያዝ አለብኝ፣ ማንበብ አለብኝ እና ሌሎች አማራጭ ተብሎ የሚታሰቡ በሮች ሁሉ ትክክል ሊሆኑ እንደማይችሉ እና አንድ እውነት እንዳለ እንድረዳ መንገድ ከፍቶልኛል ማለት ነው። ይሄ እግዚአብሔር ቃል ጋር እንድጣበቅ ምክንያቱም እንደገባው በ2 ወር በ3 ወር ውስጥ ነው ይሄ ነገር የገጠመኝ። ገና ብዙ መማርበት ዓመት አለ። በተዘዋዋሪ ደግሞ ይዤ የመጣሁት ተስፋ አለ። ሄጄ አገለግላለሁ፣ እንደዚህ ያደርጋለሁ ምናምን የሚለው ደግሞ ባዶ ሆኖ ተራራ ሆኖ የማገለግለው ማህበረሰብ እጄ እንትን የምለው በጣም ብዙ ቻሌንጅ ውስጥ ከተተኝ ማለት። ስለዚህ በዚህ 2 ውስጥ መሀል ላይ ጣለኝ ማለት ነው። አንደኛ ይሄንን እንዲይዝና እንዲከተል ማንበብ መመርመር እንዳለብኝ በር ከፈተልኝ። ሁለተኛ ደግሞ አሁን ሄጄ እንዴት ነው ማደርገው የሚለው ባዶነት ስሜት እስከዛሬ የሚገነባውትን ነገር ሁሉ ደግሞ ዝም በአንዴ ስታጣው ትክክል አይደለም። እንደዛ ትሞግታለህ። አንዳንድ ነገር ለመልቀቅም ላለመልቀቅም እንትራለህ እና ይሄ የሆነበት ምክንያቱ የተቀበረ መክሊት በኔ አውድ፣ በኔ ሁኔታ፣ በኔ ነባራዊ ሁኔታ የተጻፈ ስለሆነ ጸሐፊው በትክክል እኔን የሚያቀኝ እስኪመስለኝ ድረስ በዛ ሁኔታ ውስጥ መጽሐፉ እኔ የአግዝን መጽሐፍ እንግዲህ ከዛ በኋላ ነገረ ድነት በአሚና አበው የለውጥ ያለ አልተሳሳትንምን የሚል አሁን ደግሞ እንግዲህ በቅርብ ደቂቀ እስጢፋኖስ እና አፄ ዘርዓ ያዕቆብን ጽፎልናል እና ሙሉ መጽሐፍቶቹ ለኦርቶዶክሳውያን ወንድሞቻችን ወገኖቻችን ወንጌልን እንዲረዱ በሚሆንበት አውድ መንገድ ነው የቀረበው። ምክንያቱም የቤቱን ሕመም የቤቱን ቁስል በደንብ የሚረዳ የሚያስተውል አገልጋይ እንደሆነ በዛ በመጽሐፍት ውስጥ አይቻለሁ። ስለዚህ መጽሐፍቶቹ ለኔ ስለሆኑ ለኔ የቀረቡ ስለሆኑ በአግባቡ ወደ ወንጌል እንድመጣ በር ከፍቷል። በተለይ የተቀበረ መክሊት ያንን ነው ያደረገው። እግዚአብሔር ይመስገን። ፍሬ ነገሩን በደንብ ያገኘ ነው ይመስለኛል። ከወንድም ቄስ በኃይሉ ሀሳብ የወሰድ ነው። ክርስቶስ በቤተ ክርስቲያን አለ እውነቱ። እሱን የሚሸፍኑ ሌሎች ነገሩ ነበሩ። እሱን ገለጠልኝ እውነት ነው። ሌላው የእግዚአብሔር ቃል እውነት በቤተ ክርስቲያን ውስጥ አለ። ነገር ግን እሱን በሚሸፍኑ ሌሎች ጽሑፎች፣ ሌሎች ውላጆች ተሸፍኑ የነበረው እንዲገልጥልኝና ወደ ዋና እውነት እንድደርስ እዚህ ጋር ግን ለማያያዝ እንደው ከተጨመረ ማለት ልክ ሳነበው አንደኛው እዚህ ውስጥ መረዳት እንድንችል ማለት ነው ወደ ሌላ ቤተ እምነት እንዲሄድ የሚገፋ አልነበረም። ማለት አንድ ኦርቶዶክሳዊ የሆነ ጸሐፊ በቤተ ክርስቲያኔ ውስጥ ያለውን እውነት እንድረዳ እንዳውቅ በር እየከፈተልኝ እንዳለ ነው እየተናገረኝ ያለው መጽሐፉ እንጂ ወደሆኑ አሁን ወንጌላውያን አብያተ ክርስቲያናት ጋር ሄዶ ጆይን ስለማድረግ ምናምን እንደዛ ወደ ውስጤ ውስጥ አልመጣም። አንደኛ መጽሐፉ ልክ ውስጤ ውስጥ ሸክም ነው የጣለው ያልተረዱ ብዙ ሰዎች እንዳሉ እንድረዳ እና የብዙ ዘመን ጩኸት ነው የሚመስለው። የተቀበረው በጣም አጥልቆ እንደገባ ነው የሚታየው እውነቱ እና ብዙ የተጫኑ ነገሮች አሉ። ከዚህ አውጥቶ ለህዝቡ እንዴት መመገብ እንደሚቻል ጩኸት ያለበት ነው። እሱም ያንን አንድ አስተዋጽኦ እያደረገ እንዳለ የራሱን ድርሻ እየተወጣ እንዳለ እና እኔ አሁን ሰውየውን ስፈልገው አንደኛ የበለጠ እንዲያብራራልኝ እዚህ ሁኔታ ላይ እንዲቆም ያደረገው ነገር ምንድነው? እኔስ እንዴት ላግዝ ይችላል? ወደፊት መጠይቃቸው ነገሮች ይኖራሉ ማለት ባገኘው ብዬ ማስባቸው ያኔ እንዳገኘው ውስጥ ያደረገኝ። ስለዚህ ኦርቶዶክሳዊነቴን አልነካብኝም። ኦርቶዶክሳዊ ነው እሱ። ሁለተኛ ነገር ደግሞ
እውነቱን ከሐሰት በደንብ አሳይቶኛል፣ ለይቶ አሳይቶኛል፣ ቻሌንጅ አድርጎኛል። ስለዚህ በራሴ ቋንቋ በራሴ አውድ ምንም ሳይነካኝ ቻሌንጅ እያደረገኝ ስለሆነ ያለው እሱ ውስጥ ነው ሁለቱ ውስጥ እንድገባ ያደረገኝ እንጂ ሌላ አይነት እንትን ጥሪ አልነበረውም። የመጽሐፉም ስሜት እዛው ኦርቶዶክሳውያን ባሉበት ሁኔታ ነባራዊ ሁኔታ ሊደርስ የሚችል መጽሐፍ ነው። እግዚአብሔር ይመስገን። እንድታነብ ልብህን ያነሳሳ ደግሞ ወደዚህ መጽሐፍ የመራ ደግሞ ከዚህ መጽሐፍ ተነስቶ ደግሞ ወደ እውነተኛው ብርሃን እንድትጠጋና ወደዛ እንድትሄድ የረዳህ ጌታ ስሙ ይባረክ። ያንን ነው የምናየው በዚህ ውስጥ የእግዚአብሔርን ስራ በመጽሐፍ ውስጥ በወንድማችን ውስጥ የሰራውን ስራ ትልቅ ስራ ነው የምናየው። ክብር ለእግዚአብሔር ይሁን። ሙሉጌታ ወደ እርሶ መጣሁኝ። ቀጣዩ ጥያቄ መጽሐፈ ዚቅ ላይ የተቀበረ መክሊት በደንብ ነው የተቸው እና ያን ትችት በእርሶ ግምገማ እንዴት አገኙት? በጣም ግሩም ነው። እንግዲህ ቅድም እንዳልኩት እኛ ዜማው ላይ እንጂ ትርጉሙ ቃላቱ ላይ ያን ያህል ሀሳብ ስላልነበረን አሁንም የሚሆነው ምንድነው? ይህ ስፍራ መቀማት ነው። ለምሳሌ በመጽሐፉ የንታረም የንታደስ ጥያቄውን በትክክል የመለሰ ነው ብዬ ነው ነው። ምክንያቱም በዚሁ በተለያዩ ድርሰቶች በተለያዩ ሀሳቦች የተነሱ ሀሳቦችን ነው የተነተነውና ለምሳሌ አሁንም ከቅዱስ ሚካኤል ላይ አንድ ሀሳብ አለ። ስማ ጸሎተነ ወስለተነ ወስረይ ኩሎ ኃጢአተነ። ጸሎት እንግዲህ ምን ማለት ነው? ጸሎታችንን ስማ ኃጢአታችን አስተሰርይልን ነው የሚል እንግዲህ ሀሳብ። እንግዲህ አሁን ይሄ ምንድነው? ጸሎትን የሚሰማ ማን ነው? እውነት ለመናገር ሁሉን በሁሉ ስፍራ የሚገኝ ሁሉን አዋቂ የሆነው እግዚአብሔር ነው ነውስ ፍጡራን? እንግዲህ አንዱ የኛ የቤተ ክርስቲያናችን ችግር ይሄ ነው። የኛ ጥያቄ የኛ ሙግትም የተሐድሳውያን ሙግትም ይሄ ነው። ጸሎትን የሚሰማው እግዚአብሔር ነው። ኃጢአትንም የሚያስተሰርይ ወደሙ ለኢየሱስ ክርስቶስ ያነጻህንም ሁሉ ኃጣውኢነ። የኃጢአትን የሚያስተሰርይ ኃጢአትን የሚያነጻ የሚያስተሰርይ የልጁ የኢየሱስ ክርስቶስ ደም ኃጢአት ሁሉ ያነጻል። ይህ ነው እውነት። እንግዲህ እነዚህም ሁሉ ነው ወንድማችን ያነሳው። ቅድም ጸሎት መስማት ከሚለው ላይ እውነት ለመናገር አሁን ድረስ ለሙታን እንኳን ጸሎት ይደርሳል። ለሙታን ግን እውነት ለመናገር አንተዋወቅ። እኔ በጣም በነበርኩበት እንግዲህ በ17 ዓመት በመማር በማስተማር ወደ 7-8 ዓመት አስተምሬያለሁ። በዚህን ዘመን ስኖር አንድ ቀን ውዳሴ ማርያም አስታውዬ አላውቅም። ውዳሴ ማርያም እንግዲህ በዚያ ቤት ትልቁ ጸሎት የመጀመሪያው ጸሎት ማለት ነው። ከዚያም በኋላ ነው እንግዲህ የበረታ ሰው ነው መዝሙረ ዳዊት ሌላውን ነገር የሚጨምር። ግን እውነት እንነጋገር ከተባለ የመዝሙረ ዳዊት ምዕራፍ 65 ከቁጥር 2 ጸሎትን የሚሰማ ማን ነው በሚለው ስር ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል፣ ስማ ጸሎተ ሁሉ ዘስጋ ነው የሚል። እንግዲህ የስጋ ሁሉን ጸሎት የሚሰማ ማን ነው? እግዚአብሔር። አሁን ወደ እመቤታችን የሚደረግ ጸሎት ማንም አይሰማው። ምክንያቱም እስከነ መፈጠራችን እንኳን አታውቅም። ምክንያቱም ዘመን አላገናኘንም፣ ስፍራም አላገናኘንም። ስለዚህ ከዚህ የተነሳ ወንድሜ ይህን ሀሳብ በደንብ አድርጎ አንስቶታል። ጸሎት ወደ እግዚአብሔር እንደሆነ ያሉ ፍጡራንም ቢሆኑ የሞቱ ቅዱሳንም ቢሆኑ እንደማይሰሙ ጸሎት ወደ እነሱ ጸሎትም አይደረግ ምንም አድርጎ መጽሐፍ ቅዱስ ስንገባ ኖህ ወደ አዳም፣ አብርሃም ወደ ኖህ፣ ሌሎቹ እነ ሙሴ ወደ አብርሃም፣ አንድም ሰው ጸሎት ወደ እነርሱ አላደረገም። ወደ መላእክትም አንድም ሰው የጠየቀ የለም። መላእክትም ኑ ስንላቸው የሚመጡ ሂዱ ስንላቸው የሚሄዱ አይደሉም። እግዚአብሔር ሲልካቸው ብቻ ለተልኮ ይመጣሉ፣ የተላኩትን ሐሳብ ፈጽመው ይሄዳሉ እንጂ ከኛ አንድም ሐሳብ ይዘው የማይሄዱ ጥያቄ የማያነሱ ጥያቄ የማይጠየቁ። ስለዚህ በዚህ ምክንያት
ይሄ አሁን ሊቃውንቱ አሁን ድረስ የሚጮሁት ነው። አሁን ድረስ በዜማ በየቀኑ የሚሉት ነው። ግን ይሄ የማን ነው? የእግዚአብሔር ነው። ይህንን ወንድሜ በደንብ አይቶታል። ሌላ ደግሞ እዚያው ላይ የነፍሳችን ጠባቂ እረኛ ይላል። ኖላዊ ኄር አቃቤ ነፍሳቲነ። እንግዲህ የነፍሳችን ጠባቂ ሚካኤል ነው ወይ? እረኛችን እርሱ ነው ወይ? የእግዚአብሔር ቃል ግን መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ያኖራል። ስለኛ ነፍሱን ያኖረ ማን ነው? ኢየሱስ ክርስቶስ። ስለዚህ አሁንም ቤተ ክርስቲያኒቱን ምንሞግድ ምንናገረው እኛ ልጆቿ ነን። ወደ ሌላው ቅድም ወንድሜ ቀሲስ ሲናገር እንደነበረው ወደ ሌላ እምነት መሄድ የለም የኛ ፍላጎት። የኛ ፍላጎት ቤተ ክርስቲያኒቱ በዘመን መካከል የገባ ድሪቶና ትክክል ያልሆነ ትምህርት በእግዚአብሔር ቃል ተመዝኖ ይወገድ፣ ይስተካከል ነው የኛ ጥያቄ። ሌላ ምንም የስፍራና የቦታ አይደለም። ስለዚህ እንደዚህ ባለ ምክንያት የሆነውን ሚካኤል ጠባቂ እረኛ እንደሆነ ነው እንግዲህ አሁን ጸሎትን የሚሰማ ኃጢአትን የሚያስተሰሪ አሁን ባየናት እንኳን በአንዷ ዚቅ ብቻ እኒህ ሁሉ ታጭቀው ተቀምጠው ግን የማን ነው ስንል መነሻው ግን የክርስቶስ ለክርስቶስ የተዘመረውን መዝሙር ነው አምጥተው ለሚካኤል ሰጥተው የሚዘምሩት ማለት ነው። ሌላ ደግሞ ወንድሜ የተቸው ወይም ያነሳው ንዜኑ ዘመርቆሬዎስ ሂሩተ ዘሰቀሎ ለሰማይ ከመቀመር ይላል። እንግዲህ ከዋክብትን በሰማያት የፈጠረ ማን ነው ይላል? መርቆሬዎስ ነው። ይህንን እናመስግን ይላል። እንደውም ይህንን ሐሳብ ቅርብ ቀን አንድ ትልቅ አባት ስማቸውን ባልጠራ ደስ ይለኛል፣ በጵጵስና ደረጃ ያሉ ሰዎች ያሉ አባት ናቸው። ይህ በጣም ነውር ነው፣ ይህ መስተካከል አለበት ብለው እራሳቸው ሲናገሩ ሰምቻለሁ። እንዴት ንዜኑ ዘአምላክነ ሂሩተ የሚለውን ማለት ነው። ዘሰቀሎ ለሰማይ ከመቀመር ዘከለሎ ለሰማይ በከዋክብት ይህንን እንግዲህ ለማን ተሰጥቶ? ለቅዱስ መርቆሬዎስ ተሰጥቶ እየተዘመረ አሁን ድረስ ቤተክርስቲያኖች እየዘመረችው ያለ ዝማሬ ነው። እንግዲህ ይህንንም ወንድሜ በደንብ አድርጎ ተችቶታል። ሌላ ቦታ ደግሞ ጸለዩ ባስልዮስ ወጎርጎርዮስ ሀበስሉ ለቅዱስ መርቆሬዎስ ደነነ ስዕል ከመኦሆ ዘይብል። እንግዲህ ስዕሉ አንገቱን ዘንበል በማድረግ ቀተልኮኑ ለኦልያኖስ ባስልዮስ እና ጎርጎርዮስ የሚባሉ ጳጳሳት ናቸው እና ኦልያኖስ የሚባል ንጉሥ በጣም እያስቸገራቸው ነበር ወንጌል እንዳይሰብኩ። አላዊ ወይም አረማዊ ንጉሥ ነው የሚል እንግዲህ የቤተ ክርስቲያኒቱ ታሪክ እና ስዕሉ ወደ ቅዱስ መርቆሬዎስ ጸልየው መርቆሬዎስ በስውር ሂዶ እንደገደለውና ግን ስዕሉ ሆነው እየጸለዩ እያለ ስዕሉ አንገቱን ዘንበል እያደረገ አዎ ገድየዋለሁ እያለ እየነገራቸው እንግዲህ አባቶቻችን ግን የሚጠሏቸውን ሲመርቁ ለሚያሳድዷቸው ሲጸልዩ የነበረ እንጂ እንዲሞቱ የሚጸልዩ አይደሉም። ይህ በራሱ ትምህርቱ አደገኛ ትምህርት ነው። ግን የሚገርማችሁ ሊቃውንቱ ይህንን ሐሳብ ጸለዩ። ይህ ስዕል አሁን የስዕል የአምልኮ ስዕል የስዕል አምልኮ ነው። ምክንያቱም ይህ በእግዚአብሔር ሐሳብ ላይ ምንድን ሆኗል ማለት ነው። ስዕል አሁን በቃ በጨርቅ ተወጥሮ በቀለም መልክ ፊት ወጥቶለት የተሳለ ስዕል ሌላ ምንም የለም። ይህንንም ደግሞ የእግዚአብሔር ቃል ሲያስረዳ በዘዳግም ምዕራፍ 4 ላይ በምንም ለተቀረጸው ለምስል በሴት በወንድ በባሪያ በሁሉም ነገር በተቀረጸ ለአንዱ እንደው ሐሳቡን ባነበው ደስ ይለኛል። እግዚአብሔር በኮሬብ በእሳት ውስጥ ሆኖ በተናገራችሁ ጊዜ መልክ ከቶ አላያችሁ። ምክንያቱም እግዚአብሔር መንፈስ ነው። ምንም አንድ የሚያዩት ነገር የለም። እሳቱ ይቃጠላል፣ ጢስ ሌላ ነገር ይሆናል እንጂ መልክ ከቶ አላያችሁ የሚልና ተጠንቀቁ ነው የሚላቸው። እጅግ ተጠንቀቁ እንዳትረክሱ። የተቀረጸውን ምስል የማናቸውን ነገር ምሳሌ በወንድ ወይም በሴት መልክ የተሰራውን በምድር ላይ ያለውን የእንስሳ ሁሉ ምሳሌ በሰማይ በታች የሚበረውን የወፍ ሁሉ ምሳሌ
በምድር ላይ የሚሽከረከረውን ሁሉ ምሳሌ ከምድር በታች በውሃ ውስጥ የሚኖረውን የዓሣ ሁሉ ምሳሌ እንዳታደርጉ ዓይኖችን ወደ ሰማይ አንስታ አምላክ እግዚአብሔር ከሰማይ ሁሉ በታች ላሉት አሕዛብ ሁሉ የሰጣቸውን ፀሐይ፣ ጨረቃን፣ ከዋክብትና የሰማይ ሰራዊት ሁሉ ባየ ጊዜ ሰገድክላቸው፣ አመለካቸው። እንዳትስት ተጠንቀቅ ተብሎ ነው ለእስራኤል የተነገረ። እንግዲህ ይህ እንግዲህ የእኛ ቤተክርስቲያን ስዕል ዛሬ ድረስ ስዕሉ አለቀሰ። አሁን ቅርብ ቀን እንኳ ስዕል አለቀሰ ተብሎ ወይም ከዛፍ ላይ ታየ ተብሎ በጣም በሚዲያ ላይ ይታይ ነበር። ስዕሏ ወዝ አወጣ ታምረ ማርያም። ይህ እንግዲህ በቤተ ክርስቲያኒቱ መዓት ትምህርት አለ። እንደዚህ አለ። ለስልሽ አልሰገደ ዘኢሰገደ ስለስልኪ አስሪ ጾም ማየ በስጋው ወነፍሱ እይርከብ ትንሣኤ፣ በነፍሱም በስጋው ትንሣኤ ያግኝ የሚል እርግማን ካህናቱ በየጠዋቱ በኪዳን በሚባለው ላይ የሚያደርሱት መልካ ስዕል የሚባል ነው ያው። ስለዚህ እንደዚህ የሆኑ ባዕድ ትምህርቶች፣ ባዕድ አምልኮች የተሰገሰጉበት ነው እዚህ ውስጥ ያለውና ወንድሜ ይህንን እያንዳንዱን ነገር ተንትኖታል። ሊቃውንቱም በእውነት ይህንን ሐሳብ ከእግዚአብሔር ጋር በማስተያየት ይሄ በነገራችን ላይ በሊቃውንቱ የሚፈታ ብቻ አይደለም። እንግዲህ እኛ ቤተክርስቲያን በነገራችን ላይ ለ1600 ዓመት ያለ ሲኖዶስ የኖረች ቤተክርስቲያን። ከዚህ የተነሳ መጻሕፍቶቹ በሊቃውንት ጉባኤ በሲኖዶስ እየታዩ አይደለም የሚገቡ ነበር። እንዲሁ ማንም ግብፃውያን በተለይ ያላመጡብን ጉድ ያልጣሉብን ኮተት የለም። እርሱ ነው አሁን አንዱ ችግር። አሁን በዚህ ታይም ደግሞ ማረም እንዳይቻል ደግሞ እንዴት አባቶቻችን ያቆዩንን አባቶቻችን የሰጡንን ሚል እኔ እንኳ ብዙ ቀን ያን ደቀ መዝሙር የተከራከርኩት አንተ ምንድነው አባቶች ያቆዩትን በሚል መልስ በሚመስል ንግግር ነው ብዙ ቀን ያስቸገርኩት። ስለዚህ ወንድማችን ይህን መጽሐፍ በደንብ አድርጎ ነው የተናጠነው። ሌላ ቦታ አንድ ልድገምና ኃይለ ጽልመት ተሰደ በማርያም ይላል። ኃይለ ጽልመት ተሰደ፣ ኃይለ ጽልመት ተሰደ። እንግዲህ ስለዚህ ግን የሞት ጥላ የሞት ጨለማ በማን ነው እውን የተወገደው? ክርስቶስ በሞቱ አይደለም ያንን ሞት ያኔ ጨለማ እንትን ያስወገደው። እና እነዚህ የመሳሰሉትን ነገሮች አንስቶ ወንድሜ በደንብ ተንትኖታል። እና ምናልባች ግን አንድ ወረብን ደስ ይለኛል። ምክንያቱም ወረቡ ሲባል ነው እንጂ ወረቡ ሲባል በጣም ነው የሚመስጠው ሐሳቡ ምዕመናኑንም የሚያውቀውንም የማያውቀውንም ሊቃውንቱንም ይይዛል። ግን ውስጥ ላይ ያለው ግን ቅድም ያልኩት ስዕል አንገቱን ዝቅ ዝቅ እያደረገ አዎ ግድየዋለሁ። እንግዲህ መርቆሪዎስ ወይ እንኳን እንደው በመንፈስ ወይም በሆነ ነገር መጥቶ ቢነግራቸው ጥሩ ነው። ግን እነሱ ከስዕሉ ፊት ቆመው እየጸለዩ ገደልከውን ቀተልከውን ለኦልያኖስ ንጉሱን ገደልከው ወይ ብለው ሲጠይቁት ከመኦሆ ዘይብል እሺ አዎ ገድየዋለሁ እንደሚል አንገቱን ዘንበል ዘንበል እያደረገ ነገራቸው ነው። አሁን ይህን በዜማ ስለው ዜማው ድምፁ ብቻ ነው ሲሰማ በቃ ቤት ቀሻረው ነው የሚባለው። መልእክቱ ግን ተራውም ህዝብ አይገባውም። ምክንያቱም በግዕዝ ነው የሚባለው። ሊቃውንቱም ያንን አያስተናብረው። ምንድነው ሊቃውንቱ ድምፀ ተሰማውን ብቻ ነው፣ ንግግሯን ብቻ ነው፣ ዜማውን እንዴት እንደተባለ ጸለዩ ባስልዮስ ወጎርዮስ ስሉ ለቅዱስ መርቆሬዎስ ጸለዩ ባስልዮስ ወጎርዮስ
ለቅዱስ መርቆሬዎስ ደነስ ከመ ኦሆ ዘይብል ወተፈስሑ ባስልዮ ወጎርጎርዮስ ደነስል ከመ ኦሆ ዘይብል ወተፈስሑ ባስልዮስ ወጎርጎርዮስ። እንግዲህ ሊቃውንቱ ይህን ነው በዜማ የሚያንጸባርቁት በየበዓላቱ ማለት ግን ውስጡን ስናየው ግን እነዚህ አባቶች እንኳ ጳጳሳት ናቸው። ወተፈስሑ ተደሰቱ በምን ያ ሰው በሞት ግን እንደሱ አይሉም አባቶቻችን። ሰዎች ይድኑ ዘንድ ሰዎች ወደ ክርስቶስ እንዲመጡ ወደ ወንጌል እንዲመጡ እንጂ የሚጸልዩ እንዲገድል አንዱ ገዳይ አንዱ ሰማዕት ቅዱስ መርቆሬዎስም ይህን የሚያደርግ አይመስለኝ። ሰማዕት የሆነው እኮ ስለ ክርስቶስ ምስክር ሆኖ ነው የሞተው። እንዴት ከዛም በኋላ ሄደው እየመጡ ቅዱሳን እየመጡ ሌሎችን የሚገሉ ከሆነ እውን አዳኝነታቸውስ እውን ጥሩ ያማልዳሉ የሚለው የቤተ ክርስቲያኒቱ ትምህርት አይፈርስም። እና እንደዚህ ያሉ ትምህርቶች ቢታዩ ቤተ ክርስቲያኒቱ በእውነት ይህንን በሲኖዶስ ደረጃ ብታየው፣ እኛ ትንሽ ልጆቿ ብንሆንም ይህን ጥያቄ ግን ለመጠየቅ እንገደዳለን። ምክንያቱም ያን ቅድም እንግዲህ ህይወታችን እዚያ ቤት የወጣትነት የጉልምስናችን ዘመን እዚያ ቤት ነው ያለው። አሁንም ቢሆን እቺ ቤተ ክርስቲያን የእግዚአብሔር ቤተ ክርስቲያን ሆና እንድትቀጥል ነው የኛ ጥረት። እውነታው እንዲለወጥ እንዲቀየር ነውና ወንድሜ በደንብ አድርጎ በሱ መጽሐፍ እኒህን ሐሳቦች ከእግዚአብሔር ሐሳብ ጋር ተንትኗቸዋል። ሊቃውንቱ ይህን ቢያነቡ ወደ ጥሩ መረዳት ወደ ወንጌል ብርሃን ይመጣሉ የሚል ተስፋ አለ። ክብር ለእግዚአብሔር ይሁን። እንደሰማችሁት ነው። በዜማ ውስጥ የተላለፈው መልእክት ሌላ ነው። ዜማው ያምራል፣ መልካም ነው። በውስጡ የያዘው መልእክት ግን የተፈተሸበት፣ እናንተም ደግሞ ከዜማው ባሻገር ውስጡ የያዘውን ፍሬ ነገር ለአገልግሎት ለህይወታችን የሚጠቅመውን ነገር ፈትነን እንድናደምጥ እንድንመረምር የምትመራ መጽሐፍ ነችና በዛ ልክ እንድናየው ከሊቃውንቱ ጋር የተያዘውን ጉዳይ ተመልሼ እመጣበታለሁ። ግን በተለይ በዜማ አገልግሎት ላይ በአቋቋም አገልግሎት ላይ ያላችሁ በቤተ ክርስቲያን የምታገለግሉ መምህራን በጠቅላላ ይህችን መጽሐፍ ይዛችሁ በውስጡ ያለውን ነገር እንድትመረምሩ እናበረታታለን። መሪጌታ እግዚአብሔር ይባርኩ። በወንጌል ብርሃን የተገለጠው የዜማ አገልግሎት ደግሞ ወደፊት እንደሚመጣ ተስፋ እናደርጋለን። ክብር ለእግዚአብሔር ይሁን። ቄስ ባይል ወደ አንተ መጥቻለሁ። የተቀበረ መክሊትን ደግሞ አንተ በዚያ መንገድ አግኝተሃል። ሌሎች ይሄ እንዲደርሳቸው በማድረግ የተገኘ ፍሬ እና ከፍሬው ባሻገር ደግሞ የገጠሙ ተግዳሮቶች ወይም ደግሞ ተቃውሞች ካሉ ሁለቱም በአንድ ላይ ያይዘህ። እሺ፣ የእግዚአብሔር ስም የተመሰገነ ይሁን። የመሪጌታን እንትን ስሰማ በጣም እንደገና ልቤ እንትን እያለ ስለነበረ እግዚአብሔር ይመስገን። እንግዲህ አሁን ለሚያይ ለሚመለከት ለየትኛውም ሰው ግልጽ ነው ጉዳዩ።